ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ይሄ ዩቱብ እንግዲህ የሞ ዩቱብ ነው። ላይክ፣ ሰብስክራይብ፣ ሼር ይሄ የሁል ጊዜ ትብብራችሁ አይለየን። አገራችንን ኢትዮጵያን ሰላሟን ያብዛልን። ሁል ጊዜ እንደምላችሁ አገር ሰላም ሲሆን እኛም ሰላም እንሆናለን። አገር ሰላም ሲሆን ቤተሰቦቻችን ሰላም ይሆናሉ። ስለዚህ እኛ በስደት ያለን ሰዎች ሰላማችን ይበዛል ማለት ነው። እና ዛሬ የመለላችሁ ነው ያው እንደተለመደው እሸቱ በድንገተኛ ታሞ ሆስፒታል ገብቷል። ሆስፒታል የገባበት ምክንያት እንግዲህ ሁላችሁም የምታውቁት ነው። ዲንኪቱ በጣም ዝቅ ብሏል፣ በጣም ወርዷል። በጣም ብዙ ሰራተኞች በስሩ ያስተዳድር ነበረ። አሁን እነዛ ሰራተኞች ስራ አጥተው ተቀምጠዋል። እና በየትኛውም ሀገር የምትገኙ ሰዎች እባካችሁ ከ5 ብር ጀምሮ እስከ 10 ብር እርዱኝ እያለ ነበር ሰሞኑን። ዛሬ ግን በድንገት ታሞ ሆስፒታል ገብቷል። እንግዲህ የማረው ነው የምንለው፣ የማረው ምክንያቱም ለብዙ ሰዎች ውለታ የዋለላቸው፣ ብዙ ሰዎችን ከሚዲያ ያስተዋወቀ፣ ብዙ ድንቅ ልጆችን ያቀረበልን፣ ያሳቀን፣ ያዝናናን፣ ትምህርትም የሰጠን፣ ልጆቻችንን እንዴት ማሳደግ እንዳለብን ያስተማረን ነውና እኔ በበኩሌ ምንድነው የምመኝለት ጤናውም ተመልሶ ዩቱቡም አብሮት ተመልሶ ከጤናው ጋር በቀጣይ በጥሩ ነገር ላይ ብናየው። ያው መቼም እንግዲህ እኛ በሺዎች በምቀኝነት ቁጥር 1 ነን፣ ማንንም አይተካንም። እውነት ልላችኋለሁ፣ በእውነት አበሻ በምቀኝነት ቁጥር 1፣ እንዲሁም በትልቅ መዝገብ ላይ መጻፍ ያለበት የአበሻ ተንኮል ነው። ምክንያቱም ተንኮለኛ ስለሆነን ነገሮች አይሳኩልንም። ተንኮለኛ ስለሆነን ወደ ላይ ከፍ ማለት አንችልም። የሆነች ነገር በቃ እከሌ ይበልጠናል ወይንም ደግሞ እከሊት ልትበልጠኝ ነው የምንለው እንጂ ውይ ትደግ ይገባታል፣ ውይ ይደግ ይገባዋል አንልም። ለምን እንደሆነ አላቅም። እኔ ግን በጣም የሚገርመኝ ነገር ከምቀኝነት ምን ይገኛል? አንደኛ ምቀኛ ስንሆን ራሳችንን ከማዋረድ ውጪ፣ ራሳችንን አደጋ ላይ ከመክተት ውጪ እኔ በምቀኝነት አገር ስትፈርስ እንጂ አገር ስታድጉ ደግሞ ወይ ደግሞ የአንዱ ቤት ሲጠገን አላየውም። እና እባካችሁ በምቀኝነት የምትነሱ ሰዎች፣ በክፋት የምትነሱ ሰዎች እንግዲህ ልቦናችሁን ይመልስላችሁ ነው የምለው። ምክንያቱም የሰው ልጅ ልቦናው ሲጠፋ ነው ክፋትና ተንኮል የሴጣን ስራ የሚያስበው ማለት ነው። አንድ ጤነኛ ሰው የሴጣንን ተግባር አያስተላልፍም። የሴጣንን ወይም ደግሞ የዳብሎስን ተግባር አያራምድም። አሁን እኮ እኛ የሚገርማችሁ ነገር ሴጣኑን እየበለጥ ነው። ሴጣን እንደኛ ተንኮለኛ፣ አሁን ተንኮልን ከኛ እየተማረ ነው። እኔ እውነት አንዳንዴ ግርም ነው የሚለኝ። ብዙ ቦታ በቃ የሆነ ነገር ትንሽ ከፍ ስትል መሬት ይጭራሉ። ከፍ ስትል እንዲህ እሱ ከፍ ያለበትን እኮ አንተም እንደሱ ደም ተፍተም ከፍ ማለት ትችላለህ። ያ ሰውዬ ደም ተፍቶ ስንት ስቃይ፣ ስንት መከራ፣ ስንት የሰው ፊት አይቶት ነው። አንተም ለምን ተነስተ የሰው ፊት እንዴ? አሁን ጊዜ የመጣው ምንድን ነው? ለምን ብዬ የሰውን እኔ ብቻ ለማንኛውም ብዙ መናገርም አልፈልግም። እናንተ የምትሰሩ ሰዎችም እንግዲህ ልቦናችሁን ይመልስላችሁ ነው የምለው። በቀጣይ ቪዲዮ እስከምንገናኝ ድረስ እንደተለመደው ላይክ፣ ሼር፣ ሰብስክራይባችሁ አይለየን። እባካችሁ ከሰው ቤት አውጡኝ፣ እባካችሁ ከግርድና አውጡኝ እያልኩ ይኸው ስለምን አመታት ተቆጠሩ እና አልሙሄም እናንተንም እንግዲህ አንድ ቀን ተወጡኝ ይሆናል ብዬ በተስፋ ይኸው እየሞከርኩ ነው ባይ